የፋኖ አመራሮች የጥንቃቄ መልእክቶችን በአግባቡ ተግባራዊ በማድረግ ትግሉን መምራት እንዳለባቸው ተጠይቀዋል። በሌላ በኩል የአማራ ፋኖ በጎጃም በዘመቻ አንድነት ባደረገው ተጋድሎ በየአውደ ውጊያው ድልን ተቀዳጅቷል። በሌላኛው ቀጠና የአማራ ፋኖ በወሎ ቤተ አማራ ላስታሳመነው ኮር ዋንታ ባተ ክፍለ ጦር የና አረጋ ከበደ አድማ ብተና ላይ ጅምላ ጭፍጨፋ ፈጽሟል። መረጃዎቹን በየአውዳቸው አዘጋጅተናቸዋል። ወደ እናንተም በዝርዝር ይደመጣሉ። ዛሬ ሌሊት አዳሩን መነሻቸውን ከተለያዩ አካባቢዎች ያደረጉ የገዢው ቡድን ወታደሮች በኮምቦልቻ አየር ማረፊያ መራገፋቸው ተሰምቷል። በሌላ በኩል በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር ጨምሯል ተብሏል። ዛሬም የወያኔ ትነግ ጨፍጫፊ ቡድን በወልቃይት ጠገዴ ጎንደር አማራዎች ላይ የዘር ማጥፋት ወንጀል አላቆመም ሲል የወልቃይት ጠገዴ የአማራ ማንነት ወሰን አስመላሽ ኮሚቴ አስታውቋል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በሱዳን ካርቱም በህወሓት ኃይሎች የተጎዱ አማራዎችን አስመልክቶ መግለጫ አውጥቷል። ሙሉ መረጃውን እናስደምጣችኋለን። የተከበራችሁና የተወዳችሁ አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችን ያደምጣችሁ አብራችሁን ስትቆዩ የዩቲዩብ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እና ሼር እንዲሁም ገንቢ ሐሳብ አስተያየታችሁን ኮሜንት ሳጥን ላይ ያስቀምጡልን። ወደ ዝርዝር መረጃዎችን አለፍን። በደቡብ ጎንደር ዞን ታችጋይንት ወረዳ ስር በሚገኙ በበርካታ አካባቢዎች ከረፋድ ጀምሮ የድሮን ቅኝት እየተካሄደ ነው ተብሏል። በዞኑ እስቴስ ማዳ ጉና እንዲሁም በጉና ዙሪያ ባሉ አካባቢዎች ዛሬ መጋቢት 25 ቀን 2017 ዓ.ም ከረፋድ ጀምሮ ተከታታይ የሆነ የድሮን አሰሳና ቅኝት እየተደረገ ሲሆን ህዝቡ ጥንቃቄ እንዲያደርግ መልእክት ተላልፏል። ከዚሁ መረጃ ጋር በተያያዘ የፋኖ አመራሮች የጥንቃቄ መልእክቶችን በአግባቡ ተግባራዊ በማድረግ ትግሉን መምራት እንዳለባቸው ተጠይቀዋል። የአማራ ፋኖ ከብልጽግናው መንግስት ኃይል ጋር እያደረገ ባለው ውጊያ አጋዙ አሉኝ የሚላቸውን ዘመናዊ ትጥቆች ሁሉ እየተጠቀመ ይገኛል። ይህንን የስርዓቱን የቴክኖሎጂ አቅም አገዛዙ በፋኖ ላይ ጥቅም ላይ እንዳያውለው ማስቀረት የሚቻለው ደግሞ የጥንቃቄ ወታደራዊ መመሪያዎችን በአግባቡ ተግባራዊ በማድረግ መሆኑንም የዘርፉ ባለሙያዎች ተናግረዋል። ትላንት በደቡብ ጎንደር እስቴ ወረዳ ቆማ ፋሲለደስ የሚባል ቦታ ላይ በአንድ ትምህርት ቤት ላይ በተፈጸመ የድሮን ጥቃት በርካታ ሲቪሊያንን ጨምሮ የፋኖ ሰራዊት አባላት ላይም ከፍተኛ ጉዳት መድረሱን ተከትሎ አስተያየታቸውን የሰጡ አንድ ወታደራዊ ባለሙያ የፋኖ መሪዎች የሚሰጡ የጥንቃቄ መመሪያዎችን በአግባቡ ተግባራዊ ማድረግ እንዳለባቸው አስጠንቅቀዋል። ሁሉም የፋኖ መሪዎች አገዛዙ በየትኛውም ጊዜ ድሮን እንደሚጠቀም ግምት ውስጥ አስገብተው ሁሌም የጥንቃቄ መመሪያዎችን ተግባራዊ በማድረግ በሰራዊቱና በንጹሃን ዜጎች ላይ የሚደርሰውን ጉዳት ማስቀረት ይገባቸዋልም ብለዋል። ከውስጥ ያሉ ሰርጎ ገቦችን በአግባቡ ማጥራት፣ ለድሮን ጥቃት ተጋላጭ በሆኑ ቦታዎች ላይ አለመሰባሰብና ወታደራዊ ርቀትን ጠብቆ መጓዝ ሁሌም ሊዘነጉ የማይገባቸው መመሪያዎች መሆናቸውን የገለጹት ባለሙያው የፋኖ መሪዎች የያዙትን ኃላፊነት ራሳቸውን፣ ሰራዊታቸውንና ህዝቡን በመጠበቅ ሊወጡ ይገባል ሲሉም አሳስበዋል። በአውደ ግንባር መረጃችን ተጠናክሮ በቀጠለው የዘመቻ አንድነት ተጋድሎ በጎጃም ቀጠና 200 የሚጠጋ ያገዛዙ ኃይል ላይ እርምጃ እንደተወሰደበትም የአማራ ፋኖ በጎጃም አስታውቋል። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ በዕለታዊ የውጊያ ውሎ ሪፖርት እንዳስታወቀው በይልማናና ዴንሳ ዳንግላና ሜጫ አካባቢዎች በተደረጉ ውጊያዎች ወደ 200 የሚጠጋ ያገዛዙ ኃይል ሞትና ቁስለኛ ስለመሆኑ ገልጿል። በይልማናና ዴንሳ ወረዳ አግታ ጎባ መንደር፣ አፋፍ መንደርና አግታ ከተማ ትላንት ቀኑን ሙሉ ውጊያ ሲደረግ መዋሉን የገለጸው የፋኖ ኃይል በዚህ ውጊያ ከ70 በላይ ያገዛዙ ኃይል ተደምስሷል ብሏል። በዳንግላ ወረዳ ትላንት ከቀኑ 9:30 ጀምሮ ውጊያ ስለመደረጉ የተገለጸ ሲሆን በውጊያው መንገሻ ጀንበሬ የፋኖ ብርጌድ በከፍተኛ ማጥቃት አድባራን አስለቅቆ ያገዛዙ ኃይል አፈር ማፈሻ ወደ ተባለ ቦታ እንዲያፈገፍግ አድርጎታል። በዚህም በብልጽግናው ኃይል ላይ ቁጥሩ ያልታወቀ ኃይል ሞትና ቁስለኛ ስለመሆኑ ፋኖ አስታውቋል። በደቡብ ሜጫ ከብራቃት ወደ ሪም ዴንሳ ባታ መሄጃ በተለምዶ አጣሪ ተብሎ የሚጠራ ቦታ ላይ በተለይም ጋፊትና ገብርኤል በተደረገው ውጊያ አገዛዙ ይዞት የነበረውን ምሽግ ማስለቀቁን የገለጸው ፋኖ ፎጣና ብራቃት ከተማ በነበረው ውጊያ መከላከያ ፈርጥጦ የገባበት አልታወቀም ብሏል። በዚህ ውጊያ ከ100 በላይ የብልጽግናው አገዛዝ ኃይል ተደምስሷልም ብሏል። በተጨማሪም ፋኖ ትላንት ምሽት ሳይታሰብ ወደ መራዊ ከተማ ዘልቆ በመግባት ያልታሰበ ጥቃት ማድረሱን የገለጸ ሲሆን የአማራ ፋኖ በጎጃም በከተማው አስተዳደር አካባቢ ተብሎ በተጠራ ቦታ ላይ ባደረገው ተጋድሎ ከ30 በላይ ያገዛዙ ኃይል ሞትና ቁስለኛ ስለመሆኑ አስታውቋል። በአጠቃላይ ትላንት በይልማናና ዴንሳ ዳንግላና ሜጫ አካባቢዎች በተደረጉ ውጊያዎች ከ200 በላይ ገደማ የብልጽግናው ኃይል ሰብአዊና ቁሳዊ ኪሳራ እንደደረሰበት የፋኖ ያውደው ውጊያውሎ ሪፖርት አመላክቷል። በሌላኛው ቀጠና የአማራ ፋኖ በወሎ ቤተ አማራ ላስታሳመነው ኮር ዋንታ ባተ ክፍለ ጦር የና አረጋ ከበደ አድማ ብተና ላይ ጅምላ ጥቃት ፈጽሟል። ትላንት ከጧቱ 3 ሰዓት ላይ ያገዛዙ ኃይል ነፃ ቀጠና ነው ብሎ ሲንቀሳቀስ በሰሜን ወሎ ዞን መቄት ወረዳ
ስር የምትገኘው አርቢት ከተማ ላይ ፋኖ ደፈጣ በመያዝ ራሱን ለሆድድ ብልጽግና ወንበር አሳልፎ የሰጠው አድማ ብተና ላይ ጥቃት በመፈጸም በርካታውን ሙትና ቆስለኛ በማድረግ በአንድ አምቡላንስና በሁለት ፓትሮል መኪና ተጭኖ ወደ ነበረበት ካምፕ እንዲመለስ አስገድደውታል። ለብልጽግና ያደራችሁና የተገዛችሁ የአድማ መከላከልና የምንሻ አባላት አማራ ላይ ምንም የምትበትኑትና የምትከለክሉት አድማ ባለመኖሩ በአማራ ህዝብ ላይ የታወጀውን የዘር ማጽዳት ሴራን በመረዳት በየአቅራቢያችሁ ወደሚገኙ የፋኖ አደረጃጀቶች እንድትቀላቀሉ ሲል የአማራ ፋኖ በወሎ ቤተ አማራ ላስታ ሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነኝ ቢያብን መረጃውን አጋርቷል። ዛሬ ያዳሩን መነሻቸውን ከተለያዩ አካባቢዎች ያደረጉ የገዢው ቡድን ወታደሮች በኮምቦልቻ አየር ማረፊያ መራገፋቸው ተሰምቷል። ወታደሮቹ በሲቪል ማመላለሻ አውሮፕላን እንዲሁም በወታደራዊ ሄሊኮፕተሮች ነው የተጓጓዙትም ተብለዋል። በባህር ዳር ከተማም ተደጋጋሚ በረራዎች ሲደረጉ አድረዋል። ምሽት ጀምሮ እስከ እኩለ ሌሊት ድረስ ሄሊኮፕተሮችና የሲቪል ማጓጓዣ ቦይንግ አውሮፕላኖች በተደጋጋሚ አርፈዋል ሲሉ የገለጹት ምንጮች በዚህም ክላሽና ሌሎች ትጥቆችን ያነገቡ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላት ተራግፈዋል ብለዋል። ምሽቱን በኮምቦልቻ አየር ማረፊያ ከተራገፉት ወታደሮች መካከል ከፊሎቹ በተወሰኑ ወታደራዊ ኦራሎች ተጭነው በአማራ ክልል ውስጥ ልዩ ዞን ተሰጥቷቸው በሚኖሩ የኦሮሞ ብሔረሰብ አካባቢ ስለመጓጓዛቸው የተገለጸ ሲሆን መዳረሻቸው በሰንበቴ አድርገው አጣየና ሌሎች የሸዋ አካባቢዎች ሳይሆን አይቀርም በሚል ግምት አስቀምጠዋል። ቀሪዎቹ ደግሞ በሌሎች ወታደራዊ በሆኑና ወታደራዊ ባልሆኑ ግዳጅ በተያዙ የጭነት ተሽከርካሪዎች ተሳፍረው ወደ ደሴ መጓጓዛቸውን አመላክተዋል። በሌላ በኩል የባህር ዳር ከተማ ነዋሪዎች እንዳሉት ሌሊቱን ግዙፍ አውሮፕላኖች ሲመላለሱ ማድራቸውንና ለወታደራዊ አገልግሎት ጥቅም ላይ የዋሉ በረራዎች ሳይሆኑ እንዳልቀሩ ግምታቸውን አስቀምጠዋል። የወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ በሱዳን ካርቱም በህወሓት ኃይል የተገደሉ አማራዎችን አስመልክቶ መግለጫ አውጥቷል። ዛሬም የወያኔ ትነግ ጨፍጫፊ ቡድን በወልቃይት ጠገዴ የጎንደር አማራዎች ላይ የዘር ማጥፋት ወንጀል አላቆመም ብሏል። በመግለጫው የመግለጫው ሙሉ ቃልም እንዲህ ይላል። ከወልቃይት ጠገዴ የአማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠ መግለጫ የወልቃይት ጠገዴ ህዝብ አማራዊ ማንነት እንደ ወንጀል በመቁጠር አፍኖ በመሰወር በመግደል አካልን በማጉደል ከሰማይ በታች ከመሬት በላይ አለ የሚባል ግፍ ሁሉ በመፈጸም በሺዎች የሚቆጠሩ ታሪክ አዋቂዎች ስለ ህዝብ መብት ተከራካሪ የሆኑትን የሃይማኖት አባቶችን ሲገድል ደብዛቸውን ሲያጠፋና ሲያሳድድ የኖረው ህወሓት ዛሬም በህዝብ ትግል ከወልቃይት ጠገዴ ቢባረርም ነገር ግን የወልቃይት ጠገዴ ጎንደር አማራ ተወላጅ የሆኑ በሱዳን ሀገር አድኖ በማንነታቸው ላይ ለይቶ ግፍና በደል እያደረሰባቸው ይገኛል። በኢትዮጵያ አንድነትና ዳር ድንበር መከበር በርስቱና በማንነቱ ድርድር የማያውቀው የወልቃይት ጠገዴ አማራ ህዝብ በተለይም የትነግን አገር አፍራሽ እኩይ ሴራና ድርጊት ቀድሞ በመረዳት አቅሙና ሁኔታው በፈቀደለት መንገድና መጠን ራሱን አደራጅቶ በመታገሉ የትነግን ቀጣይ መስፋፋት እቅድና የሀገር ግንጠላ ሴራ በማክሸፍ ህዝባችን አማራዊ ማንነቱን ለማስከበር ባደረገው የተቀናጀ መራር ትግል መላውን አማራ ፍትህ ወዳዱን የኢትዮጵያ ህዝብ ከጎኑ በማሰለፍ የትነግን ፋሽስታዊና አምባገነናዊ ስርዓት አስወግዶ በሚፈልገው አማራዊ ማንነቱ ካብራኩ ክፋይ ከሆነው የአማራ ክልል ህዝብ ጋር እየተዳደረ ይገኛል። ከ30 ዓመት ትግል በኋላ ህወሓት የሰሜን እዝ ማጥቃቱን ተከትሎ ነጻ የወጣውን ወልቃይት ጠገዴ ዳግም በኃይል ለመያዝ ያልጎነጎነው ሴራ ያልፈነቀለው ድንጋይ የለም። ሁሉንም ሙከራ ያደረገው ህወሓት በሰመረ የህዝብና የመንግስት ጠንካራ ትግል መክሸፉ የሚታወስ ነው። በፕሪቶሪያ የሰላም ስምምነት ወልቃይት ጠገዴ ጠለምትና ራያ አወዛጋቢ ቦታ ስለሆነ አይመለከተህም ተብሎ ትጥቁን አውርዶ በሰላማዊ መንገድ ለመታገል የፈረመው ህወሓት ስምምነቱን ጥሶ የወልቃይት ጠገዴን ህዝብ ለመውረር ቀን ከሌት እየዛተ ይገኛል። ከትጥቅ ትግሉ ጀምሮ ህዝባችን ማንነትን መሰረት አድርጎ ሲገድልና ሲያሰቃይ የኖረው ህወሓት በህዝባችን ብርቱ ትግል ከአካባቢው ማስለቀቅ ቢቻልም በህዝባችን ላይ ያለው ጥላቻ የመጨረሻ መጀመሪያ የክፋት ጥግ ማሳያው ማይካድራ ላይ ወገኖቻችን በአማራነታቸው ጨፍጭፎ የሸሸውና በሱዳን ሀገር በሚገኘው የታጣቂ አንጃ አማካኝነት በደርዘኖች በሚቆጠሩ የወልቃይት ጠገዴ ጎንደር አማራ ተወላጅ ላይ ጥቃት ፈጽሟል። የወልቃይት ጠገዴ አማራ ወሰንና ማንነት አስመላሽ ኮሚቴ በወገኖቻችን ላይ የፈጸመው አረመኔያዊ ተግባር በማውገዝ በቀጣይ በጉዳዩ ዙሪያ ከፌደራል መንግስት ከዓለም አቀፍ ማህበረሰብና ከሰብአዊ መብት ድርጅቶች ጋር የምንነጋገር ይሆናል። ህዝባችንም ዛሬም ህወሓት የወልቃይት ጠገዴ ምድር ዳግም ቢረግጥም ከትላንቱ የባሰ ግፍ እንደሚጠብቀው ሰሞኑን በሱዳን በሚኖሩ ወገኖቻችን ላይ የፈጸመው ወንጀል ማሳያ መሆኑን ተገንዝቦ በያዘው ጽኑ የትግል መንገድና አቋም ተጠናክሮ እንዲቀጥል ኮሚቴው ያሳስባል። ይህ ድርጊት የትግራይና የጎንደር አማራ ህዝብ እንዳይቀራረቡና ዘላቂ ጠላት ሆነው እንዲተያዩ ታስቦና ታልሞ እየተፈጸመ ያለ ዘግናኝ ድርጊት ነው። ስለሆነም በፈተናና በመከራ እየጸና የሚቀጥል አማራዊ የማንነት ትግል እንጂ በዚህ የሳምሪ ቡድን አረመኔያዊ ጭፍጨፋ ወደ ኋላ የማንል መሆናችንን እየገለጸን መስዋዕትነት ለሆናችሁ ወገኖቻችን መጽናናትን እየተመኘን በሰማዕታት አድራ የሚጸና አማራዊ ማንነታችሁን አስጠብቀና አጽንተን የምንቀጥልና ይህ አይነት የዘር ማጥፋት ወንጀል
ወንጀል ሁሉም ሰው የሆነ ፍጡር እንዲታገለው ጥሪያችንን እናቀርባለን። ምንጊዜም ለአማራዊ ማንነታችን ትርጉም ያለው መስዋዕትነት ለመክፈል ዝግጁ ነን በማለት መግለጫውን አደማድሟል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር ጨምሯል ተብሏል። በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች ተናግረዋል። ዶቼ ቬለ ይዞት በወጣው ዘገባ መሰረት በከፍተኛ ቀውስ ውስጥ በሚገኘው የአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር ጨምሯል። ራስን ለማጥፋት የአእምሮ ህመምና ቅጽበታዊ አጋጣሚዎች በምክንያትነት የተጠቀሱ ጉዳዮች መሆናቸውንም ተገልጿል። በባህር ዳር ፈለገ ህይወት ሪፈራል ሆስፒታል ባለፉት 7 ወራት ብቻ 156 ሰዎች ከራስ ማጥፋት ጋር በተያያዘ ወደ ሕክምና ስለመምጣታቸው አንድ የሕክምና ባለሙያ እንደነገሩት ዶቼ ቬለ በዘገባው ላይ ጠቅሷል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ኃላፊ ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጀምሮ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታሉ መምጣታቸውን ገልጸዋል ያለው ዘገባው ከታካሚዎቹ መካከል ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ህይወታቸው ያለፈ ስለመሆኑ ተመላክቷል። ይህ መረጃ በአንድ ሆስፒታል ብቻ የተወሰደ ሲሆን እንደ ክልል ያለው መረጃ ተጠናቅሮ ቢቀርብ ደግሞ ጉዳዩ ምን ያክል አሳሳቢ እንደሆነ አመላካችም ሆኗል። ለ2 ዓመት የሚጠጋ ጊዜ በአስከፊ ጦርነት ውስጥ የሚገኘው የአማራ ክልል በየዕለቱ በርካታ ንጹሃን የሚያልቁበት ክልል ሲሆን ይህም ማህበራዊ መስቀልቀልን በመፍጠር ዜጎች ራሳቸውን እንዲያጠፉ ምክንያት ሊሆን እንደሚችል ተብራርቷል። ማህበራዊ ቀውሶች፣ ድብርትና ቅጽበታዊ ሁኔታዎች የሚፈጥሩት ሁናቴ በዋናነት ራስን ለማጥፋት በምክንያትነት እንደሚጠቀሱ የሕክምና ባለሙያዎች ይናገራሉ። ለሰዓቱ ወደ እናንተ እንዲደመጡ የዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና ለን በያላችሁበት ሰናይ ጊዜን ተመኘን።